ጓደኞቼ እስቲ አስቡት። በጣም በተጨናነቀ የባቡር ጣቢያ ውስጥ አንዲት ትንሽ ልጅ መሬት ላይ ተቀምጣለች። በእጆቿ የጫማ ፖሊሽ ሳጥን ይዛለች። በዓይኖቿ ውስጥ የዋህነት ይታያል። በእግሮቿ ደግሞ የተበጣጠሰ ጫማ አድርጋለች። ለሚያልፈውና ለሚመጣው ሁሉ ጌታዬ ጫማውን ይጥረጉ፣ 5 ሩፒ ብቻ እያለች ትማጸናለች። ነገር ግን ሰዎቹ እንደ ሰው ሳይሆን እንደ ሸክም እያዩት ያልፋሉ። አንዳንዶቹ ደግሞ ሳይሰሟት ያልፋሉ። ነገር ግን ሕፃኗ በደረሰባት መገፋት ሁሉ ውስጥ ፈገግ ለማለት ትሞክራለች። አንድ ቀን በዚሁ ባቡር ጣቢያ አንድ ትልቅ ሰው በሱፍ ልብስ ተውቦ በቅንጡ መኪናው መጣ። ሕፃኗ ስታየው ይህ ትልቅ ሰው ነው፣ ጫማውን ከጠረኩለት ጥሩ ገንዘብ ይከፍለኛል ብላ አሰበች። ወደ ሰውየው ቀርባ ጌታዬ ጫማውን ልጥረግሎ 5 ሩፒ ብቻ ስጠኝ አለችው። ሰውየው ሕፃኗን ሲያያት ደነገጠ። ልጄ ብሎ ሕፃኗን አቅፎ ያለቅስ ጀመር። አዎ ጓደኞቼ፣ ይቺ ሕፃን የዚሁ ሰው የገዛ ልጁ ነበረች። ነገር ግን ሕፃኗ አባቷን አላወቀችውም ነበር። እንዲያውም በፍርሃት ካንተ ጋር ብሄድና ውሸታም ብትሆን ብትሸጠኝ ወዴት እሄዳለሁ ብላ ጥላው ሄደች። ከዚህ በኋላ የሆነው ነገር ያስለቅሳችኋል። ይቺ ሕፃን የዚህ ሰው ልጅ እንዴት ልትሆን ቻለች? ይህን ለማወቅ ቪዲዮውን እስከ መጨረሻው ተመልከቱ። ነገር ግን ወደ ታሪኩ ከመሄዳችን በፊት ቪዲዮውን ላይክ በማድረግ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃለን። ምሽት ነበር። በባቡር ጣቢያ ውስጥ ከፍተኛ ግርግር አለ። የባቡር ፊሽካ፣ የሻይ ሻጮች ጩኸት፣ የጉልበት ሰራተኞች ሩጫ፣ በሁሉም አቅጣጫ ጩኸት ብቻ ነው። በዚህ ግርግር መሃል በሦስተኛው ጣቢያ ላይ አንዲት ትንሽ ሕፃን መሬት ላይ ተቀምጣለች። በእጆቿ የፖሊሽ ሳጥንና ብሩሾች ይዛለች። ያረጀ ልብስ ለብሳለች። በባዶ እግሯ ናት። ፊቷን በአቧራ ተለውሷል። ግን አሁንም ፈገግ ትላለች። የልጅቷ ስም ሱኖ ይባላል። እውነተኛ ስሟ ማን እንደሆነ ወይም ከየት እንደመጣች የሚያውቅ ሰው የለም። ባቡር ጣቢያው ቤቷ ነው። ወለሉ አልጋዋ ነው። ሰማዩ ደግሞ ጣሪያዋ ነው። ሱኖ ከጠዋት እስከ ማታ ትለፋለች። አንዳንዴ በቀን የምታገኘው 5 ወይም 10 ሩፒ ብቻ ነው። በዚያች ገንዘብ ከጣሪያው ውጭ ከሚገኝ ጋሪ ላይ የቆየ ዳቦ ወይም ቀዝቃዛ ሳምቡሳ ገዝታ ትበላለች። ለሷ ይኸው ይበቃታል። ምክንያቱም ምግብ የሚሰራላት እናት ወይም የሚንከባከባት አባት የለም። ሰው ልጄ ቤትሽ የት ነው ብሎ ቢጠይቃት ሱኖ የምትሰጠው አንድ መልስ ብቻ ነው፣ አላስታውስም። ብቻ በጣም ትንሽ እያለሁ እያለቀስኩ እዚህ መምጣቴን ብቻ ነው ማስታውሰው። ማታ ማታ ጣቢያው ጸጥ ሲል ሱኖ ጥግ ላይ ተጠቅልላ ትተኛለች። ወደ ሰማይ እያየች በሹክሹክታ እናቴ አባቴ የት ናችሁ? እኔ ብቻዬን ነኝ ትላለች። ነገር ግን ለዚህ ለስላሳ ድምፅ ምላሽ የሚሰጠው የባቡር ፊሽካ ብቻ ነው። በዚሁ ከተማ ውስጥ የሚሊዮነሩ የአሩን ማሃልትራ ትልቅ መኖሪያ ቤት ነበር። አሩን ቤት ውስጥ ተቀምጦ በእጁ አሮጌ ፎቶ ይዟል። አንዲት ትንሽ ሕፃን ፎቶ። ያንን ፎቶ ባየ ቁጥር አይኖቹ በእንባ ይሞላሉ። ያ ፎቶ የጠፋችው ልጁ የአናያ ነበረ። ከዓመታት በፊት በአንድ ዝናባማ ምሽት አሩን እና ባለቤቱ ሰሚራ ልጃቸውን ለዘላለም አጥተው ነበር። አሩን ዛሬም ቢሆን ሀብትና ዝና አለው። ነገር ግን ልቡ ባዶ ነው። በየምሽቱ አምላኩን ጌታ ሆይ ልጄን መልስልኝ ብሎ ይለምናል። በማግስቱ ጠዋት በጣቢያው እንደተለመደው ግርግር አለ። ሱኖ በትንንሽ እጆቿ የፖሊሽ ሳጥን ይዛ የሰዎችን ጫማ ታጸዳለች። ፊቷ ላይ ድካም ይታያል። ነገር ግን አይኖቿ ውስጥ ጽናት አለ። ዛሬ ትንሽ ካገኘው ሆዴን እሞላለሁ ብላ ታስባለች። በዚህ ጊዜ አንድ ረጅም ጥቁር መኪና ጣቢያው ላይ መጣ። ከመኪናው ውስጥ የታወቀው ኢንዱስትሪያሊስት አሩን ማሃልትራ ወረደ። ሰዎች እነሆ ማሃልትራ መጣ እያሉ ይሾካሾካሉ።
አሩን ለስብሰባ ነበር የመጣው። ነገር ግን ከጣቢያው ላይ እንደደረሰ አይኑ በዚያች ትንሽ ሕፃን ላይ አረፈ። አሩን ተመለከተ። ፊቷ በአቧራ የተለወሰ፣ ፀጉሯ የተዝረከረከ፣ ልብሷ የተቀደደ ቢሆንም አይኖቿ ውስጥ ልቡን የሚያቆም አንድ ነገር ነበር። ሕፃኗ ወደ እሱ መጣ። ጌታዬ፣ ጫማውን ልጥረግ? 5 ሩፒ ብቻ አለችው። አሩን ደነገጠ። ጎንበስ ብሎ ፊቷን በጥሞና ተመለከተ። ልቡ እነዚህ አይኖች የሆነ ቦታ ይቻቸዋለሁ፣ ይህ የየዋህነት ልክ እንደ አናያ ነው አለው። ግን ወዲያውኑ ራሱን ገታ አደረገ። አይሆንም፣ ልጄማ ከዓመታት በፊት ነው የጠፋችሁ ብሎ አሰበ። አሩን ጠየቃት፣ ልጄ ለምንድን ነው ይህንን ሥራ የምትሰሪው? ወላጆችሽስ የት ናቸው? ሱኖ ለአፍታ አይኑን አይታ በቀስታ አልዋቅም ጌታዬ፣ ማስታወስ ከጀመርኩበት ጊዜ ጀምሮ እዚህ ነኝ፣ ጣቢያው ቤቴ ነው አለችው። አሩን ልቡ ተነካ፣ አይኖቹ በእንባ ተሞሉ። ወዲያውኑ ከኪሱ ጥቂት ገንዘብ አውጥቶ ሰጣትና ይህን ያዢና ዛሬ እረፊ አላት። ሶኑ ግን ገንዘቡን መለሰችለት። አይ ጌታዬ፣ እኔ መጽዋት አልቀበልም። ገንዘብ መስጠት ከፈለክ ጫማውን ይጥረጉ፣ የላቤን ዋጋ ነው የሚፈልገው አለችው። አሩን ደነገጠ። እንዲህ ያለች ትንሽ ልጅ እንዲህ ያለ ትልቅ ንግግር! አሩን በልቡ ይቺ ልጄ ልትሆን ትችላለች የሚል የተስፋ ብርሃን ፈነጠቀበት። ያን ምሽት አሩን የአንያን የልጅነት ፎቶዎች ሲመለከት አደረ። በጣቢያው ያያት ልጅ አይኖችና የአንያ አይኖች አንድ ናቸው። በማግስቱ እንደገና ወደ ጣቢያው ሄደ። ሶኑ አሁንም ጫማ ስታጸዳ አገኛት። በዚህ ጊዜ አሩን ጫማውን ወደፊት አደረገላት። ሶኑ ጎንበስ ብላ ማጽዳት ጀመረች። አሩን በጥሞና ይከታተላታል። ልጄ ስምሽ ማን ነው ብሎ ጠየቃት። ሶኑ ፈገግ ብላ ሶኑ አለችው። አሩን ደነገጠ። አናያን በቁልምጫ ሶኑ ብሎ ይጠሯት ነበር። አሩን እየተንቀጠቀጠ ልጄ ማን ይህን ስም ያወጣልሽ አላት። ሕፃኗም አላውቅም ጌታዬ፣ ካወቅኩ ጊዜ ጀምሮ ሁሉም ሶኑ ነው የሚሉኝ አለችው። በዚህ ጊዜ አሩን በእግሩ ስር ያለው መሬት የተሰነጠቀ መሰለው። ጎንበስ ብሎ እግሯን ተመለከተ። አይኑ በአንድ ነገር ላይ ያረፈና ልቡ ቆመ። ሕፃኗ እግር ላይ የብር ጌጥ ነበር። ይህ አሩን ለልጁ ለአናያ 1ኛ ዓመት ልደት በልዩ ሁኔታ ያሰረላት ያው ጌጥ ነበር። ጌታ ሆይ ይቺ አናያ ናት። አሩን ጮክ ብሎ አለቀሰ። ሕፃኗ በመገረም አየችው። አሩን መሬት ላይ ተንበርክኮ ልጄ አንቺ አናያ ነሽ፣ የጠፋሽው አሻንጉሊቴ ነሽ፣ ተመልከቺ፣ ይህ ጌጥ እኔው ራሴ ያደረግኩልሽ ነው አላት። ሕፃኗ ግራ በመጋባት ወደ ኋላ ፈገፈገች። አይ ጌታዬ ተሳስተሃል፣ እኔ አናያ አይደለሁም፣ እኔ ሶኑ ነኝ፣ ወላጆችም የሉኝም አለችው። አሩን እጆቹን አጣምሮ ልጅ አንቺ አታውቂኝ ይሆናል፣ እኔ ግን በደንብ አውቅሻለሁ አላት። ሰዎች ተሰብስበው መመልከት ጀመሩ። ይህ ሚሊዮነር ሰውዬ ለሊስትሮ ሕፃን ያለቅሳል እያሉ ይገረማሉ። ሕፃኗ ግን ፈራች። ልቀቁኝ፣ እናንተም እንደ ሌሎቹ ናችሁ። መጀመሪያ ፍቅር ታሳያላችሁ፣ በኋላ ግን መልሳችሁ ተወስዱታላችሁ ብላ ወደ ሕዝቡ መሃል ሮጣ ጠፋች። አሩን መሬት ላይ ተቀምጦ አናያ አናያ እያለ ቀረ። ያን ምሽት አሩን እንቅልፍ አልወሰደውም። ይቺ ልጄ ናት፣ መላው ዓለም እብድ ቢለኝም እንኳን ወደ ቤቴ መልሳታለሁ ብሎ ወሰነ። ጠዋት ላይ ወደ ጣቢያው ሄዶ ፈለጋት፣ አገኛት። ልጄ አንድ ጊዜ ስሚኝ፣ አናያ ካልሆንሽ ዳግመኛ አልረብሽሽም፣ ግን እውነቱን ልወቅ አላት። ሕፃኗም የምን እውነት? እኔ እኮ እውነተኛ ስሜን እንኳን አላቅም። ያሳደጉኝ ሰዎች ጣቢያው ላይ ጥላችሁኝ እንደሄዳችሁ ነው የነገሩኝ አለች። አሩን አይደለም ልጄ፣ ወላጆችሽ በጣም ይወዱሽ ነበር፣ ጠፍተሽብን ነው አላት። አሩን ዲኤንኤ ምርመራ እናድርግ፣ ልጄ ካልሆንሽ ምንም አልልሽም፣ ልጄ ከሆንሽ ግን ከዚሁ ሲኦል አውጥቼ ወደ ቤቴ ወስድሻለሁ አላት። ሕፃኗም ካንተ ጋር ሄጄ ውሸታም ብትሆንስ ስትል ጠየቀችው። አሩን በአምላክ እምላለሁ ልጄ ባትሆኝ እንኳን እንደ ልጄ አድርጌ ያሳድግሻለሁ አላት። ሕፃኗ
ለመጀመሪያ ጊዜ በሰው ድምፅ ውስጥ የእውነት ስሜት ተሰማት። ጌታዬ፣ ልጃችሁ እንደሆንኩ አላቅም፣ ግን ለመጀመሪያ ጊዜ አንድ ሰው በቅርበት አየኝ ብላ እጁን ያዘች። ወደ ሆስፒታል ሄዱ። ምርመራ ተደረገ። አሮን በጭንቀት ውጤቱን ይጠብቃል። በመጨረሻም ዶክተሩ ፋይሉን ይዞ መጣ። ፈገግ ብሎም ሚስተር አሮን እንኳን ደስ አሎት፣ ይቺ ሕፃን በእርግጥም የእርሶ ልጅ ናት አለው። አሮን አናያን አቅፎ ስቅስቅ ብሎ አለቀሰ። አናያም አባዬ፣ በእውነት አባቴ ነህ እያለች ተጠመጠመችበት። አሮን ወዲያውኑ ለሰሚራ ደወለ። ሰሚራ አናያ ተገኘች፣ ልጃችን ተገኘች አላት። ሰሚራ በደስታና በድንጋጤ እያለቀሰች ወደ ሆስፒታል መጣች። ልጇን ስታያት እንደ እብድ ሮጣ አቀፈቻት። አናያም እማዬ፣ ጥላችሁኝ የሄዳችሁ መስሎኝ ነበር አለች። ሰሚራም አይደለም ልጄ፣ እኛ እኮ በየቀኑ እንፈልግሽ ነበር አለቻት። ታሪኩ የሚያበቃው ቤተሰቡ በአንድነት ተቃቅፎ በመቆም ነው። አሮን ወደ ሰማይ አሻቅቦ አምላኬ ሆይ አመሰግናለሁ፣ ዳግም ከልጄ ጋር እንድገናኝ ስላደረግኝ አመሰግናለሁ አለ። አናያም ከእንግዲህ አንለያይም አይደል አባዬ አለች። አሮንና ሰሚራም በአንድ ድምፅ በፍጹም ልጄ፣ በፍጹም አሉ። አንዳንድ ጊዜ ሕይወት ይፈትነናል፣ ያራርቀናል፣ ያስለቅሰናል። ነገር ግን እውነተኛ ፍቅርና የደም ትስስር ጊዜው ቢቆይም ዳግም ይገኛል። የአሮን የሰሚራ እና የአናያ ታሪክ የሚያረጋግጠው ደግሞ የደም ትስስር ከማንኛውም ርቀት አለመግባባት በላይ መሆኑን ነው። ጓደኞቼ፣ ይህን ታሪክ ከወደዳችሁት ቪዲዮውን ላይክ አድርጉ። እንዲሁም ይህንን ቪዲዮ ከየትኛውም የዓለም ክፍል ሆናችሁ እንደምትከታተሉ በኮሜንት መስጫው ላይ ጻፉልን። መልካም ዘመን።